በድራማው መጀመሪያ ላይ ሚራ አዲሱ ፍቅረኛዋ የሆነውን ዩንሆን ታገኘዋለች። ሁለቱም እርስ በርስ ትኩር ብሎ በመታየት በሐሳብ ሄዶ ነበር። በዚህ ሰዓት ጆዋን የተባለች ሌላ ሴት ትመጣለች። እሱም ከኋላ ሲመለከታት ከሷ ጋር እንደተመሳሰለችበት በመግለጽ ሚራን ይቅርታ ጠይቆ ከጆዋን ጋር ይሄዳል። ሚራም ስለተጠራጠረች ለራሷ እሱ አይደለም እንዴ እያለች እየተናገረች ሐዘን ይሰማታል። በዚህ ጊዜ ወዲያውኑ አንዲት ልጅ ስሟን እየጠራች ትመጣለች። የጨዋታው ሲስተም ልጅቷ ሱጂ እንደምትባልና የትምህርት ቤት ጓደኛዋ እንደሆነች ያሳየናል። ሱጂም ግቢው በጣም ትልቅ ከመሆኑ የተነሳ መንገዱ ጠፋብኝ፣ እኔ አሁን እንሂድ ትላታለች። ሚራም የት ነው የምንሄደው ብላ ትጠይቃታለች። ዛሬ ግቢውን ለማየት ተነጋግረን አልነበረም በማለት እጇን ይዛ የጎተተቻት ትወስዳታለች። ሚራ ከፊት ለፊቷ ለአዲስ ገቢ ተማሪዎች የተዘጋጀ የእንኳን ደህና መጣችሁ ቦርድ ትመለከታለች። አሁን የመጀመሪያ ዓመት የኮሌጅ ተማሪ ነኝ ማለት ነው እያለች በውስጧ ደስታዋን ትገልጻለች። በማስቀጠል መስታወት ላይ ራሷን እየተመለከተች ትገረማለች። ድንገት ከኋላቸው አንድ ተማሪ መጣና ሰላምታ ካቀረበላቸው በኋላ ቦታው የአዲስ ተማሪዎች ስለመሆኑ ይጠይቃቸዋል። ሚራ ፊቷን ስታዞር ሁለት ቀልደኛ ተማሪዎች ቆመው ትመለከታለች። አንደኛው ተማሪ እነሱን ለማሽኮርመም ይሞክራል። ከዚያም ሚራ ላይ አይኑን እየጠቀሰ እንግዳ የሆኑ እንቅስቃሴዎችን ያሳያታል። ነገር ግን ሁለቱም ልጁን ችላ ብለውት መሄድ ይጀምራሉ። የተወሰነ ከተንቀሳቀሱ በኋላ ሚራ ድንኳኖች ተተክለው ትመለከታለች። ነገር ግን በአንደኛው ድንኳን ፊት ለፊት ረጅም ሰልፍ ነበረ። ሚራም ለምንድን ነው እዚህ ረጅም ሰልፍ ያለው ብላ ትጠይቃታለች። ሱጂም ሰዎች የተሰለፉት ኬንዶ ለተባለ ክለብ ውድድር ትኬት ለመግዛት እንደሆነ ነገር ግን ትኬቱ እንዳለቀ እንደሰማች ትነግራታለች። በተጨማሪም ሰዎች የተሰለፉት ምናልባት የተመለሱ ትኬቶች ካሉ ለመግዛት ፈልገው ሊሆን እንደሚችል ትናገራለች። በዚህ ጊዜ ሚራ ኪሷን ስትፈትሽ ሁለት ትኬቶችን ታገኛለች። ሱጂም በመገረም ትኬቶቹን ከወሰደችባት በኋላ ከየት እንዳመጣችው ትጠይቃታለች። በተጨማሪም ይህንንም ያለ ሰልፍ ወሰድሽው ትላታለች። ሚራም ወደ ቦታው መሄድ እንዳለባቸው ትነግራታለች። ከዚያም እጇን ይዛ የጎተተቻት ይዛት ትሄዳለች። በመቀጠል ሁለቱም ስቴዲየም ውስጥ ተቀምጠው እንመለከታለን። በዚህ መሃል አንድ ጥቁር ልብስ የለበሰ ወጣት ወደ ሜዳ ሲገባ ሴቶቹ በሙሉ በደስታ ይጮሃሉ። ሁሉም ሴቶች ሃንስ እንደሚያሸንፍ እየተናገሩ ነበር። ጨዋታው ከተጀመረ ከ5 ደቂቃዎች በኋላ የሃንስ ቡድን አሸናፊ እንደሆነ ይገለጻል። አሁን ሚራ ፊቱን ለማየት በጣም ጓጉታ ነበር። ልጁ የለበሰውን ጭንብል ማውለቅ ይጀምራል። ጭንብሉን እንዳወለቀ ሴቶቹ በሙሉ በደስታ ይጮሃሉ። ሚራም ልጁን ስታየው በጣም ትገረማለች፣ ምክንያቱም ከልጁ ጋር ቅድም ተገናኝተው ነበር። ዩንሆም ሌሎቹን በመተው ሚራን ብቻ እየተመለከታት ነበር። በዚህ መሃል ሁሉም ሰው ይሰወርና የሲስተም ማሳወቂያ ይወጣል። ማሳወቂያው እንኳን ደስ አለዎት፣ ሁለተኛውን የፍቅር አጋሮን እያገኙ ነው ይላል። ሚራ በደስታ ተሞልታ አንተ እንደሆን ካውቄ ነበር ስትል በውስጧ ትናገራለች። በሚቀጥለው ትዕይንት ላይ ሚራ ፎርም እየሞላች ነው። በዚህ መሃል አንድ ሴት ክለቡን እየተቀላቀሉ ያሉት በዩንሆ ምክንያት እንደሆነ ትጠይቃቸዋለች። ሱጂ ግን በፍጹም በሱ ምክንያት እንዳልሆነ ትናገራለች። ልጅቷ ግን አሁንም እውነቱን መናገር እንዳለባቸው ትነግራቸዋለች። እኛም እኮ ክለቡን የተቀላቀልነው በሱ ምክንያት ነው፣ ከሱ ጋር ጓደኛ መሆን ፈልጋችሁ ነው አይደል ትላቸዋለች። ይህንን ሲሰሙ ሁለቱም ፈገግ ይላሉ። በሐሳቡ መስማማታቸውን በጭንቅላታቸው ይገልጻሉ። ልጅቷም ወዲያውኑ ኮስተር ብላ እናንተ ተራችሁ ከኛ በኋላ ነው ትላቸዋለች። ሚራም ሁኔታቸውን ከተመለከተች በኋላ ዩንሆ ግን ይህን ያህል ታዋቂ ነው ማለት ነው በማለት ትጠይቃቸዋለች። ልጅቷም አንድ የተለየ ነገር አለው። የኮሌጅ ሴቶች በሙሉ ትምህርቱን ጨርሶ ተመርቆ ከግቢ እንዳይወጣ ይመኛሉ። በማስቀጠል የኢንጂነሪንግ ትምህርት 5 ዓመት በመሆኑ ፈጣሪ ይመስገን ትላለች። ሱጂም በመገረም የኢንጂነሪንግ ተማሪ ነው እንዴ? መልከ መልካም ብቻ ሳይሆን በትምህርቱም ጎበዝ ነው ማለት ነው ትላለች። ሚራም በማስቀጠል ብዙ ፈላጊ ሴቶች ቢኖሩትም ልጁ ለሷ እንደሚሞትላት በውስጧ ታስባለች። በመቀጠልም ፈገግ እያለች ፎርሙን ትሞላለች። ስለ ራሷ ስትጽፍ ሚራ እንደምትባል በመግለጽ ራሷን ታስተዋውቃለች። ለኮሌጁ አዲስ እንደሆነችና እሱንም ልታገኘው ፍላጎቷ እንደሆነ ትጽፋለች። ከዚያም በከፍተኛ ድምጽ መሳቅ ትጀምራለች። ሁሉም ሰው በግራ መጋባት ይመለከታታል። በዚህ መሃል በፍጥነት ወደ አንድ ክፍል ትወሰዳለች። በክፍሉ ውስጥ ሌላ ሴቶች ተቀምጠው ነበር። ጆዋን ለሁሉም ሰላምታ ታቀርብላቸዋለች። በእጇም የእንጨት ሴፍ ይዛ ነበር። በዚህ መሃል ሱጂ የክለቡ ፕሬዚዳንት ምን ያህል ቆንጆ እንደሆነች እንድትመለከት ትነግራታለች። በዚህ መሃል አንዲት ወፍ በውጭ በኩል ትበራለች። ወፏ ተሸክማው የነበረው ሮዝ ቀለም ያለው ቅጠል አየር ላይ እየተንሳፈፈ ነበር። በሌላ በኩል ጆዋን ለመጀመር ወደፊት የሚመጣ ሰው ማን እንደሆነ ትጠይቃለች። ሚራም ቅጠሉን ለመያዝ እጇን ትዘረጋለች። ከዛም ጆዋን ዋው በጣም ጥሩ ነው ነይ ወደፊት ትላታለች። ሚራ ግን በትኩረት እየሰማች ስላልነበረ በሁኔታው ግራ ትጋባለች። ዙሪያዋን ከተመለከተች በኋላ እንደማትነሳ ትናገራለች።
ነገር ግን ወዲያው ሰውነቷ በራሱ ፍቃድ ወደፊት ይራመዳል። ጆዋን ሴፉን ከሰጠቻት በኋላ ወደ ሌላኛው አቅጣጫ በመሄድ የሚያስተምራት ሰው እንደምትፈልግ ትናገራለች። ከዛ በኋላ ሁሉም ሰው ወደ ዩንሆ ፊቱን ያዞራል። ጆዋንም ሁሉም ሰው እሱን ለማየት እንደመጣ በመግለጽ እንዲነሳ ትነግረዋለች። ከዚህ በኋላ ዩንሆ ወደ ሜዳው ይገባል። ሁለቱም ሰላምታ ይለዋወጣሉ። እሱም ከዚህ በፊት ሴፍ ተጠቅማ ታውቅ እንደሆነ ይጠይቃታል። እሷም የመጀመሪያ ጊዜዋ እንደሆነ ትነግረዋለች። ከዚህ በኋላ ዩንሆ ሴፉን እንዴት መያዝ እንዳለባት ያስተምራታል። በመቀጠል እንዴት መቆም እንዳለባትና እንዴት መምታት እንዳለባት ያሳያታል። ከዚህ በኋላ ዩንሆ ትንሽ ራቅ ብሎ ይቆምና እንድትመታ ይነግራታል። ሚራም ሴፉን ታነሳለች። እናም ሴፉ በፍጥነት ጭንቅላቷ አጠገብ ይደርሳል። ሁኔታውን ሲመለከቱ ሚራም ጨምሮ ሁሉም ይደነግጣሉ። ሚራ እንዴት ማድረግ እንደቻለች ትጠይቃለች። አንድ ብርጭቆ ውሃ እንኳን በስርዓት መያዝ እንደማትችል በውስጧ ታስባለች። ዩንሆ ጎበዝ አትሌት እንደሆነች ከነገራት በኋላ ደግሞ እንዲሞክር ይነግራታል። በዚህ ጊዜ ግን ዩንሆ ትኩረቱን ሰብስቦ ከቆመ በኋላ በመሃላቸው ፍልሚያው ይጀምራል። ዩንሆ በሙሉ ኃይል ጥቃቱን ሲሰነዝርባት፣ ሚራ ግን ልምድ እንዳለው ጎበዝ የሴፍ ተጋጣሚ ጥቃቱን በቀላሉ ትመክተዋለች። እሱም ባሳየችው ብቃት እየተገረመ ነበር። ጆዋን ሚራን ታሞግሳታለች። ሌሎቹ ሴቶች ግን ሁኔታው ሊዋጥላቸው አልቻለም። ከዚያም ዩንሆ እሷ ጋር ይጠጋና እንደገና እንደሚገናኙ ተስፋ እንዳለው ይነግራታል። ከዛም ሁለቱም ተያይተው ፈገግ ይላሉ። በሚቀጥለው ትዕይንት ልምምዱ እንዳለቀ ዩንሆ መሄድ ይጀምራል። ሚራ እየሮጠች ትከተለውና የት እየሄደ እንደሆነ ትጠይቀዋለች። እሱም ወደ ቤተ መጻሕፍት እንደሆነ በመግለጽ የፈለገችው ነገር ካለ ይጠይቃታል። እሷም ምሳ አብረው እንዲበሉ ትጠይቀዋለች። እሱ ግን ትንሽ አልቸኮልሽም፣ መጀመሪያ በትክክል መተዋወቅ ይኖርብናል፣ በኋላ እንገናኛለን ካላት በኋላ መንገዱን ይቀጥላል። ሚራም በንግግሩ ግራ ተጋብታ ትቀራለች። በዚህ ጊዜ ጆዋን ትመጣና እሷም ምሳ አብረው እንድትበላ ትጠይቀዋለች። እናም ሁለቱም በደስታ አብረው ይሄዳሉ። ምስኪኗ ሚራ በጣም ከፍቷት ቆማ ትቀራለች። ከተወሰነ ጊዜ በኋላ ሊወዳትና በሷ ፍቅር ሊወድቅ ይገባ እንደነበረ ለማናጀሯ ትነግራታለች። ማናጀሯም ለምን እንደዛ ሊሆን እንደሚገባ ትጠይቃታለች። ሚራም ምክንያቱም እሱ በአፕሊኬሽኑ ትዕዛዝ የመጣ የፍቅር አጋሯ እንደሆነ ትናገራለች። ማናጀሯም የተሳሳተችው ነገር ሊኖር እንደሚችል ትነግራታለች። እሷም እነዚህ 900 ወንዶች ገና ከጅምሩ በእሷ ፍቅር እንደሚወድቁ የነገረቻትን ታስታውሳታለች። ማናጀሯም ራስሽን እንደ ልዕልት እየተመለከተሽ አይደለም አይደል ትላታለች። ሚራም ይህ ማለት ሆንሆ ላይ ወደኝ ይችላል ማለት ነው ስትል ትጠይቃታለች። ማኔጀሯም አሁን መልስ የሚሰጠው ጉዳይ እንዳልሆነና መልሱ የጊዜ ጉዳይ እንደሆነ ትነግራታለች። በተጨማሪም አንዳንዶቹ ወንዶች እልህኛ፣ ሌሎቹ ደግሞ አፍቃሪ እንደሆኑ ትነግራታለች። ሚራም እዚህም ልፋት የሚጠይቅ ከሆነ ታዲያ የጨዋታው ትርጉም ምኑ ላይ ነው ትላታለች። በዚህ ጊዜ ማኔጀሯ ሌላ ወንድ ለማሳየት ፈቃደኛ እንደሆነች ትነግራትና ሚራ ግን ለማሰብ የተወሰነ ጊዜ እንደሚያስፈልጋት ትነግራታለች። ማኔጀሯም ጊዜ ስለማይኖራት በፍጥነት እንድታሳውቃት ታዛታለች። የተወሰነ ካሰበችበት በኋላ ሰዓቱ እንዳይቆጥርባት ቀለበቱን ታወልቀዋለች። በሚቀጥለው ቀን ፓርክ ወደ ቢሮ ሲመለስ ሚራ በማሳጅ ወንበሩ ላይ ተቀምጣ ያገኛታል። እሱም እረፍት እንድታደርግ ስላሰበ የክፍሉን መብራት ያጠፋላታል። ብዙም ሳይቆይ ሳንግ ይገባና መብራቱን አብርቶ ቡና ማፍላት ይጀምራል። ለፓርክም ሚራ አስገራሚ ስራ እንደሰራች ይነግረዋል። ፓርክም ከመጀመሪያው አውቄ ነበር ይለዋል። በዚህ መሃል ሳንግ የኮሚክ መጽሐፍ እትም ወደ አርብ ዕለት የመምጣቱ ጉዳይ ያንተ ሐሳብ ነበር አይደል ሲል ይጠይቀዋል። ፓርክም በፍጹም የሱ ሐሳብ እንዳልሆነ ይነግረዋል። ሳንግ በማስቀጠል ሚራ ግን የምታስበው የሱ ሐሳብ እንደሆነ ይነግረዋል። ፓርክ ሲመልስለት እሱን ስለማትወደው እንደዛ ማሰቧ እንደማይቀር ይነግረዋል። በዚህ መሃል ድንገት የሚራ ስልክ ይጠራና ከተኛችበት ትነቃለች። በሚቀጥለውም ትዕይንት ወደ ዳይሬክተሩ ቢሮ ትሄዳለች። ዳይሬክተሩም አሁን ከደራሲዋ ስልክ ተደውሎለት እንደነበረ በመግለጽ የ2 ቀን እረፍት እንደጠየቀችው ይነግራታል። ሚራም ካዳመጠችው በኋላ በጣም ጠንክራ ስለሰራች እረፍቱ እንደሚገባት ትነግረዋለች። ዳይሬክተሩ አንቺም በጣም ጠንክረሽ ሰርተሻል ጎበዝ ይላታል። እሷን በደስታ ፈገግ ትላለች። ከዚያም ሚራ ጓደኛዋ ለሆነችው ዚን ለመዝናናት ወደ ቤቷ ትጠራታለች። ቀለበቱም ጓደኛዋ እንዳታይባት ከመጋረጃ ጀርባ ትደብቀዋለች። በሚቀጥለው ትዕይንት ሚራ እንደገና የ20 ዓመት ወጣት ብትሆኚ እስካሁን ያላደረግሽው ነገር ምን ታደርጊ ነበር በማለት ጓደኛዋን ትጠይቃታለች። እሷም ለምን ጠየቅሽኝ? አንቺ ምን ታደርጊ ነበር ብላ መልሳ ትጠይቃታለች። ሚራ ስትመልስ ሙሉ ህይወቴን ቀይረው ነበር ትላታለች። ጓደኛዋም እቀይረው ነበር ስትል ምን ለማለት ፈልጋ እንደሆነ ትጠይቃታለች። ሚራም ለምሳሌ ከአንድ ወንድ ጋር ፍቅር ቢይዛት በቀጥታ ሄዳ የፍቅር ጥያቄዋን ታቀርብለት እንደነበረና ሀፍረት የሚባል ነገር እንደማይሰማት ትናገራለች። ይህንን የሰማችው ዚን መሳቅ ተጀምረና ጓደኛዋ የማስታወስ ችሎታዋ ያጣች እየመሰላት እንደሆነ ትናገራለች። የ20 ዓመት ልጃገረድ በነበረችበት ጊዜም እንደዚሁ እንደነበረች ታስታውሳታለች። ጁንን የፍቅር ጓደኛሽ አድርገሽው ነበር፣ እውነታው ግን እሱ የሚወደው ኒዮንን ነበር። ሚራም ጓደኛዋ የተናገረችው ነገር ከሰማች በኋላ ፈገግ እያለች ትክክል እንደሆነች ትነግራታለች። እናም ታዲያ አሁን ምን ነካኝ በማለት ትናገራለች።
ጓደኛዋም ከሱ ጋር ከሆነች በኋላ እንደተቀየረች ትነግራታለች። ከተወሰነ ጊዜ በኋላ ሚራ ዩንሆን እንዲወዳት ማድረግ ከባድ ቢሆንም በሱ ላይ ተስፋ መቁረጥ እንደሌለባት ታስባለች። በሚቀጥለው ትዕይንት ዩንሆ ክፍል ውስጥ ሆኖ ሲያጠና ሚራ ደግሞ ትኩር ብላ ስታየው እንመለከታለን። ትምህርቱ ካለቀ በኋላ ሄዳ ካጠገቡ ትቀመጣለች። በተደጋጋሚ የሱን ትኩረት ለመሳብ ትሞክራለች፣ ነገር ግን ያሰበችው አልተሳካላትም። ከዛም ጸጉሯ በጭንቅላቱ ላይ ታሸዋለች። አሁን ግን ትዕግስቱ ስላለቀበት በትምህርቷ ላይ ብቻ ትኩረት ማድረግ እንዳለባት በተረጋጋ መንፈስ ይነግራታል። ትምህርቱ ሲያልቅ ዩንሆ ወደ ልምምድ ቦታ ይሄዳል። ሚራም ወደ ሄደበት ቦታ ትከተለዋለች። ከዛም የተለያዩ ዕቃዎችን መጎርጎር ትጀምራለች። እሱም ይመጣና እንዲለማመዱ ይጠይቃታል። ሚራ ግን የልምምድ ዩኒፎርሙን ማሰር ይሳናታል። እሱም ወደ ራሱ ካስጠጋት በኋላ ዩኒፎርሙን ያስርላታል። በእውነተኛው ዓለም ላይ ሚራ ከሱ ጋር ስለሆነች ሌላ ስሜት ላይ ነበረች። ፊቷም ቀልቶ ነበር። እሱም በዚህኛው ዙር እንደባለፈው በቀላሉ እንዳትለቀው ይነግራታል። ከፍልሚያው በኋላ ትዕይንቱ ይቀየራል። የሱ ሁኔታ ሲበላሽ ሚራ ግን ምንም አልሆነችም ነበር። በዚህ መሃል ድንገት ጆዋን ትገባለች። ሁለታችሁ ልምምድ ላይ ነበራችሁ እንዴ ስትል ጠይቃቸዋለች። ሚራም እሱ ራሱ እንደጠየቃት ትነግራታለች። ጆዋን ውጤቱ ምን እንደሆነ ትጠይቃታለች። ዩንሆ ግጥሚያውን ካስታወሰ በኋላ ሁለቱም በዝምታ ይዋጣሉ። ጆዋንም ትበሳጭና በሷ በተደጋጋሚ መሸነፉ ማመን እንደተሳናት ትናገራለች። እሱም ደስተኛ ስላልነበረ ጥሏቸው ይሄዳል። ከተወሰነ ጊዜ በኋላ ሚራ በአንድ ፕሮግራም ላይ እንዳስተናጋጅ መጠጥ እየቀላቀለች ነበር። በዚህ መሃል ድንገት ዩንሆ ይመጣና ከጆዋን አጠገብ ይቀመጣል። ሚራም ሁኔታውን ስትመለከት ቅናት ይሰማታል። በዚህ መሃል ጆዋን ስፖርት ላይ በጣም ጎበዝ እንደሆነች ለሚራ ትነግራታለች። ሚራ ግን እንደምታስበው እንዳልሆነ ትናገራለች። ዩንሆም ውሸታም ስለሚያስመስልባት እንደዚህ አይነት ትህትና ማሳየት እንደሌለባት ይነግራታል። ሚራም ይጠላት እንደሆነ ትጠይቀዋለች። በጠየቀችው ጥያቄም ሁሉም ሰው ይደነግጣል። እሱም ሲመልስ እኔ ማንንም አልጠላም፣ እንደዛ ከተሰማሽ ይቅርታ ይላታል። ከዚህ በኋላ ከተቀመጠችበት ተነሳና ሲጠጣበት የነበረውን ብርጭቆ ትሞላለታለች። በመቀጠል ሚራ በሁሉም ሰው ፊት እንደምትወደው ትነግረዋለች። እሱን ከተዋወቁ የተወሰነ ቀናት እንደሆናቸውና እሱን በትክክል እንደማታውቀው በቀስታ ይነግራታል። ከዚህ በኋላ ሚራ ቦታዋ ላይ ትመለሳለች። ፕሮግራሙ ካለቀ በኋላ ሁሉም ወደ የቤታቸው ይሄዳሉ። እሱም በእግሩ መሄድ ይጀምርና ሚራም ትከተለዋለች። ከዛም ዞሮ እየተመለከታት የት እየሄደች እንደሆነ ይጠይቃታል። እሷም ወደ ግቢ እየሄድኩ ነው፣ አንተም ወደ ግቢ እየሄድክ ነው እንዴ ትለዋለች። እሱም የጀመረውና ያልጨረሰው ፕሮጀክት ስላለው ወደ ላይብረሪ እየሄደ እንደሆነ ይነግራታል። ወደ ግቢ የምትሄጂ ከሆነ አብረን እንሂድ፣ ከኋላ ስትሆኚ የሆነ ሰው እየተከታተለኝ እየመሰለኝ ነው ይላታል። ሚራም የፈለገችው ይህንኑ ነበር። በማስከተል ያችን ልጅ ትወዳታለህ እንዴ በማለት ያልጠበቀው ጥያቄ ትጠይቀዋለች። ድንጋጤውን ከተመለከተች በኋላ ግን ርዕሱን ለመቀየር ትሞክራለች። በዚህ መሃል ዝናብ መዝነብ ይጀምራል። ሚራም ጃኬቷን ታወልቅና በሁለቱም ጭንቅላት ላይ በማድረግ አብሮ መሮጥ ይጀምራሉ። ነገር ግን ዩንሆ ያዳለጠውና ይወድቃል። በዚህም ምክንያት ልብሱ ይበላሻል። እናም ሁለቱም በከፍተኛ ድምጽ መሳቅ ይጀምራሉ። ከዚያም አንድ መጠለያ ስር ይገቡና ከዝናቡ ይከለላሉ። ሚራም በጣም እንደበሰበሰ በመግለጽ በዚህ ሁኔታ ላይብረሪ መግባት እንዴት እንደሚቻል ትጠይቀዋለች። እሱም ቦርሳ ውስጥ ደረቅ ልብስ እንደያዘ ይነግራታል። በዚህ መሃል ሚራ የልብስ ማጠቢያ ክፍል ምልክት ታያለች። ጣቷን ወደ ክፍሉ እየጠቆመች ልብሱን ማድረቅ እንደሚችል ትነግረዋለች። በሚቀጥለው ትዕይንት ልብሱን ቀይሮ እንመለከተዋለን። እሷንም ልብሷ መቀየር እንዳለባት ይነግራታል። ሚራ ግን እዚሁ ከሱ ጋር የመቆየት ፍላጎት እንዳላት ትነግረዋለች። እሱም የተናገረችውን ነገር ሲሰማ መሳቅ ይጀምራል። ከተቀመጠበት ይነሳና እሷ ጋር በጣም ይጠጋል። ጸጉሯን እየነካካ ጸጉርሽን ማድረቅ አለብሽ ይላታል። እናም ጆዋን የፍቅር ጓደኛው እንዳልሆነች ይነግራታል። ከዚህ በኋላ ፎጣውን ይሰጣትና አሁን ወደ ላይብረሪ መሄድ እንዳለበት ይነግራታል። በማግስቱ ስራ ቦታ ላይ ሚራ በሐሳቧ በቦታው ታየዋለች። ብዙም ሳይቆይ እሱ እያጠና ወደ ነበረበት የጨዋታ ዓለም ላይ ትመለሳለች። በዝምታ እየተመለከተችው ነበር። እሱም ሁኔታዋን ስላስተዋለ መጽሐፍቶቹን ከዘጋ በኋላ ቦርሳውን ያነሳል። ከዚያም ሚራ ጋር ይጠጋትና የሚበላ ነገር እንዲፈልጉ ይነግራታል። ሚራም በጣም ትደሰታለች። ምግብ እየበሉ በነበረበት ጊዜ ብዙ ያወራሉ። አሁን በሁለቱም መሃል ወዳጅነት እየተፈጠረ ይመስላል። ሁለቱም የጋራ ፕሮጀክቶች ላይ አብረው ይሰራሉ፣ አብረው ልምምድ ያደርጋሉ። አሁን ሚራ የዚህ አፕሊኬሽን ሱሰኛ ሆናለች። ከተወሰነ ጊዜ በኋላ ሁሉም እንደገና ወደ ሌላ ፕሮግራም ይሄዳሉ። እናም ዩንሆ ውጭ ላይ ብቻውን ቆሞ ትመለከተዋለች። እሷም ከተጠጋችሁ በኋላ አንድ ነገር ልጠይቅሽ ይላታል። እሷም እሺ ጠይቀኝ ትለዋለች። አሁንም ላንቺ ጓደኛሽ ብቻ ነኝ ይላታል። ከዚያም ትዕይንቱ ይቀየርና ሚራና ፓርክ ለመጀመሪያ ጊዜ የቢሮ እራት ግብዣ ላይ ለመሳተፍ ሲሄዱ እንመለከታለን። ሚራ ከቦታው እየወጣች እያለ በድንገት ዝናብ መዝነብ ይጀምራል። ፓርክም ይመጣና ከሷ ጋር ይቆማል።
እሷም እንዴት ወደ እራት ፕሮግራሙ እንደመጣ ተጠይቀዋለች። እሱም ቤት ውስጥ ተቀምጦ የሚሰራው ስራ ስላልነበረው እንደመጣ ይነግራታል። ለማንኛውም አሁን ወደ ቤት እየሄደች ነው ይላታል። የተወሰነ ካሰበች በኋላ ወደ ቤት እየሄደች እንዳልሆነ ትነግረዋለች። ፓርክም ታዲያ ወደ ቢሮ ነው ይላታል። ሚራም ከቤትና ከቢሮ ውጪ ሌላ ቦታ መሄድ የማልችል ይመስለዋል እንዴ እያለች በውስጧ ታስባለች። እናም ድምጿ እየተንቀጠቀጠ የፍቅር ቀጠሮ አለኝ ትለዋለች። እሱም ያልጠበቀው ነገር ስለሆነበት ይደነግጣል። ከዚያም ጃንጥላውን አውጥቶ መሄድ ይጀምራል። ከዛ በኋላ ዞሮ እየተመለከታት የቀጠራት ሰው መጥቶ እንደሚወስዳት በመናገር ጥሏት ይሄዳል። እሷም የተናገረችው ነገር ሞኝነት እንደሆነና ለምን መዋሸት እንዳስፈለጋት ታስባለች። ከዚያም ቦርሳዋ ጭንቅላቷ ላይ በማድረግ በፍጥነት ትሄዳለች። ቤቷ ከደረሰችም በኋላ ስልኳን ስትመለከት በግሩፓቸው ላይ የቀድሞ ፍቅረኛዋ የሰርግና የትዳር ፎቶዎችን ትመለከታለች። ሚራ ፎቶዎችን ከተመለከተች በኋላ በጣም ታዝናለች። ቀለበቷን ስትመለከት የቀራት የጨዋታ ጊዜ 4 ቀን ብቻ እንደሆነ ትገነዘባለች። በሚቀጥለው ትዕይንት ሚራ ባስ ውስጥ ሆና እንመለከታለን። ተማሪዎቹ የትምህርት ቤት ጉዞ ላይ ናቸው። ዩንሆም ከሚራ በስተቀር ሁሉም ሰው እየተዝናና እንደሆነ ይመለከታል። እናም ይሄድና ከጎኗ ይቀመጣል። እናም የተፈጠረ ነገር ካለ ይጠይቃታል። እሷም በአሉታ መልክ ጭንቅላቷን ትነቀንቃለች። እሱም ጭንቅላቷን ትከሻው ላይ ያሳርፈዋል። ሚራም ወዲያውኑ እንቅልፍ ይወስዳታል። ከተወሰነ ጊዜ በኋላ ባሱ በአንድ ህንጻ በር ላይ ይቆማል። ሚራ ከእንቅልፏ ስትነቃ ባስ ውስጥ የቀሩት ሁለቱም ብቻ እንደሆኑ ትመለከታለች። በማስከተል ሁለቱም በእግር መሄድ ይጀምራሉ። ድንገት ሚራ ወደ ሰማይ እየጠቆመች ኮከብ እየወደቀ እንደሆነና እንዲመለከት ትነግረዋለች። እሱም በተሻለ ሁኔታ የማየት ፍላጎት ካላት ይጠይቃታል። ከዚያም ሁለቱም ወደ ጫካው አቅጣጫ መሄድ ይጀምራሉ። የተወሰነ ከተራመዱ በኋላ ከፊት ለፊታቸው እጅግ ማራኪ የሆነ እይታ ያገኛሉ። ሚራ ፈገግታዋ ፊቷ ላይ ይመለሳል። በመጨረሻም አሁን ትወደኛለህ ወይስ አሁንም እርግጠኛ አይደለህም ትለዋለች። እሱም እየተመለከታት ፈገግ ይላል። ከዚያም ሌላ ሴት ብታገባ እኔን ትረሳኛለህ በማለት ትጠይቀዋለች። እሱም ሲመልስ አስታውስሻለሁ፣ ምናልባት በልቤ ውስጥ የፍቅር ቦታ ላይ ኖርሽ ይችላል፣ ነገር ግን በትዝታዬ ላይ ሁልጊዜ ትኖሪያለሽ ይላታል። እሷም በድጋሚ ሌላ ጥያቄ ትጠይቀዋለች። የትኛውን ትዝታዬን ነው የምታስታውሰው? የመጀመሪያውን ወይስ የመጨረሻውን ትለዋለች። እሱም ሁለቱም አስታውሰዋለሁ ሲል ይመልስላታል። ከዚያም ሁለቱም ተያይተው ፈገግ ይላሉ። ሚራም ይህ ለኔ በቂ ነው ትለዋለች። በመቀጠልም ሁለቱም ይሳሳማሉ። የድራማው ክፍል 3ም እዚህ ላይ ያበቃል። ክፍል 4 ይቀጥላል።